ማን ነው በአንጻራዊነት ሀብታም ሊባል የሚችለው ወይ ደግሞ ምን ያህል ገንዘብ ካለህ ነው ከዓለም ህዝብ በየትኛው ፐርሰንት ላይ የምትሆነው የሚል ነውና ጥናቱን ያጠናው ክሬዲት ስዊስ ኢንስቲትዩት የሚባል ድርጅት ነው። ስለዚህ ከዓለም ህዝብ ምን ያህል አካውንት ላይ ቢኖርህ ነው የተሻለ ብትባለው የሚል ነውና አሁን ላይ ያለው 4180 የአሜሪካን ዶላር አካውንታችሁ ላይ ካለ ከ50% የዓለም ህዝብ የተሻላችሁ ናችሁ። ይሄ ሴቪንግ በሚለው ከዛ በኋላ ግን አጠቃላይ ሀብት ደግሞ ምን ያህል ቢሆን ነው የሰው ልጅ የተሻለ ሀብታም ሊባል የሚችለው ሲሉ የዛሬ 5 ዓመት የመጀመሪያ ጥናቱ ሲወጣ 871000 የአሜሪካን ዶላር አጠቃላይ ሀብት ደሞዝ ቤት ንብረት ሁሉ ነገር ተደምሮ 841320 ብር ከሆነ ከዓለም ላይ ካሉት 10% ወይ ደግሞ ሀብታም ከሚባሉት 10% ውስጥ ትገባለህ ነው የሚለው። አሁን ላይ 2024 ላይ ደግሞ ያ ቁጥር ከፍ ብሎ 93170 ዶላር አጠቃላይ ሀብት የሚኖር ከሆነ ከዓለም ሀብታም ከሚባሉት ወይ ደግሞ ከ10% ውስጥ ከሚገቡት ሰዎች መካከል ትሆናለህ ነው የሚሉት። እያንዳንዱ ሀገር ያው በዚህ የራሱን ከረንሲ ያባዛ የት ነኝ የሚለው ማወቅ ይችላል ነው። ግን አት ሊስት ሴቪንግ ላይ በእኛ ካሰላው 2 ሚሊዮን ብር 7 ሚሊዮን ብር መሆኑ አይደለም 7 ሚሊዮን ካለ አጠቃላይ ሀብትሽ 10% ውስጥ ሆኛለሽ 307000 ብር ነው ደግሞ ሴቪንግ ላይ ወይ ደግሞ አካውንት ላይ ካለ ከ50% ሰው ካለ የዓለም ህዝብ ትሻላለህ ወይ ደግሞ ውስጥ ትገባለህ ነው። ዓለም በጣም በከፍተኛ ድህነት ውስጥ እንዳለች ነው እኮ የሚያሳየው። ኢትዮፒካሊ